ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በትግራይ መፈንቅለ መንግስት አድርጓል፣ የፕሪቶሪያውን የሰላም ስምምነት ጥሷል የሚለው ወቀሳ እየተሰማበት ነው። በስምምነቱ መሰረት የትግራይ ጊዜ አስተዳደርን አፍርሶ የቀድሞውን የትግራይ ምክር ቤት ወይንም መንግስት መልሻለሁ ብሏል። መለሱት ያለው መንግስት ግና ተቀባይነት አላገኘም። የውስጥ ትርምሱ ቀስ ብሎ አደባባይ እየወጣ ነው። የህወሓት ወታደራዊ አዛዦች ለነ ደብረጽዮን እንቅስቃሴ ፈተና ሆነው ብቅ ማለታቸው ተሰምቷል። እነ ደብረጽዮን ከመቀለ እስከ አስመራና ካይሮ ድረስ ያልጠበቁት ነገር እየገጠማቸው ነው። ምን ገጠማቸው የሚለውን ወሳኝ ጥያቄ በዚህ ምጥን መሰናዶ ለመመልከት እንሞክራለን። ህወሓት በሰሜኑ ጦርነት ወቅት እንደ ዱቄት ተበትኗል የተባለ ድርጅት ነበረም። እንደ ዱቄት የሚለው አገላለጽ በፖለቲካ ቋንቋ የህወሓትን ፖለቲካዊ ውድቀት የሚጠቁም ነበረም። በእርግጥ ህወሓት ከጦርነቱ በፊትና ከጦርነቱ በኋላ ያለው ፖለቲካዊ ታሪኩ ፍጹም የተለያየ ነው። በፕሪቶሪያው የሰላም ስምምነት መሰረት የማንሰራራት እድል ቢገጥመውም ይህን እድሉን ሳይጠቀምበት ለሁለት ተከፍሏል። አንደኛው ቡድን ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ ሲሆን፣ ሁለተኛው ደግሞ በአዲስ ትውልድ ለመተካት የሚንቀሳቀስ ኃይል ነው። ይህ ኃይል ከፌዴራል መንግስት ጋር ጥሩ ግንኙነት ያለው የፖለቲካ አለመግባባትን በሰላማዊ መንገድ መፍትሄ ለመስጠት ይሞክራል። ሌላ ዙር ጦርነት ትግራይን ያጠፋል ብሎ የሚያምንና የፕሪቶሪያው ስምምነት የመፍትሄ አካል አድርጎ የሚንቀሳቀስ ነው። ሁለተኛው የነ ደብረጽዮን ኃይል ደግሞ ከፌዴራሉ መንግስት ጋር ግንኙነቱን አቋርጦ ከኤርትራ መንግስት ጋር ጽምዶ የሚል ጥምረት የፈጠረ ነው። ይህ የነ ደብረጽዮን መንገድ በየትኛውም ፖለቲካዊ ሳቢ ወደ ሞት ወደ ሌላ ዙር ጦርነት የሚወስድ አደገኛ መንገድ መሆኑ ከመነሻው ሲነገር ነበርም። አሁን በነ ደብረጽዮን በኩል የሆነው አዲስ ነገር አይደለም፣ ቀድሞውንም ሲገመት የነበረ ነው። ቀደም ሲል የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከመቀለ አስመራ ሚስጥራዊ ጉዞ አድርገው ከኤርትራ ባለስልጣናት ጋር መክረው ተመልሰዋል። ቀጥሎ በተመሳሳይ መንገድ የኤርትራ ጄኔራሎች ወደ መቀለ መጥተው ከህወሓት ጋር ሚስጥራዊ ስብሰባ አካሂደው መመለሳቸው በስፋት ተዘግቦ ነበርም። የአሰላለፍ ወይንም የአስመራ ተጽዕኖ የታየበት ፖለቲካዊ አካሄድ በመቀለ ከባድ ውጥረት ፈጥሯል። የህወሓትን መከፋፈል ከፍ እያደረገ የመጣውም አንድም የጥምረት ነው። ህወሓት በዚህ ውጥረት ውስጥ ክፍፍልም ሆኖ ያደረገው መፈንቅለ መንግስት በመቀለ ሌላ ውጥረት እያስከተለ ነው። በመቀለ የትግራይ ጊዜ አስተዳደር ፕሬዚደንት ሌተናል ጄኔራል ታደሰ ወረደን የሚደግፉ የህወሓት የቀድሞ ታጣቂዎችና ጄኔራሎች መኖራቸው ታውቋል። እነዚህ ኃይላት ከደብረ ጽዮን ጋር ፍጥጫ ውስጥ ገብተዋል። በአስመራ በኩል ደግሞ ኤርትራ ከአሜሪካ ጋር አዲስ የዲፕሎማሲ መቀራረብ ስለፈጠረች ከህወሓት ጋር ያላትን ግንኙነት የሚያላላ እርምጃ መውሰዷን የሚጠቁሙ ዘገባዎች አሉ። ከኤርትራ እርምጃ ውስጥ ለነ ደብረ ጽዮን የውጭ ሀገር የጉዞ ሰነድ ዋጋን ከፍ ማድረግ የሚለው አንዱ ሆኖ ተጠቅሷል። ምንም እንኳን እነ ደብረ ጽዮን ከአስመራ ከካርቱምና ከካይሮ ጋር የኃይል አሰላለፍ ቢፈጥሩም ነገሮች ባሰቡትና በጠበቁት መንገድ እየሄዱ አይመስልም። በተለይም አሜሪካ ከኤርትራ ጋር ግንኙነቷን ካጠናከረች የነ ደብረጽዮን እንቅስቃሴ አደጋ ላይ መውደቁ አይቀርም የሚሉ አስተያየት ሰጪዎች አሉ። ከሰሞኑ የቀድሞ የመቀለ ዩኒቨርሲቲ ፕሮፌሰር ክንደያ ገብረ ሕይወት በትግራይ ክልል ባለው ወቅታዊ ሁኔታ ላይ በሰጡት አስተያየት በአሁኑ ወቅት በትግራይ አመራር ላይ ያለው አካል ኋላ ቀር ቡድን ሲሉ በመጥራት ለትግራይ ጥፋት የበቀል አረም በመሆኑ ሊታረም ወይንም ሊወገድ ይገባዋል ብለዋል። ፌዴራል በመቀለና በካርቱም የፌዴራል መንግስት እስካሁን ባለው ሁኔታ ለነ ደብረጽዮን መፈንቅለ መንግስት ይፋ ምላሽ አልሰጠም። ይህም የብዙዎች መነጋገሪያ ብቻ ሳይሆን አጠያቂ ጉዳይ ሆኗል። መንግስት ከመቀለው አስደንጋጭ ክስተት ይልቅ የካርቱምን ወቀሳ አስቀድሟል የሚሉ አስተያየት ሰጪዎች አሉ። የሱዳን መንግስት ከኢትዮጵያ ባህር ዳር ኤርፖርት በተነሳ ድሮን ተጠቃው የሚል ክስ መሰንዘሩን ተከትሎ የኢትዮጵያ መንግስት አፋጣኝ ምላሽ ሰጥቷል። በምላሹ የህወሓትና የሱዳን አደገኛ ግንኙነት በመጥቀስ ሲወቅስ እነ ደብረጽዮን ከመቀለ አቤት ብለው መግለጫ ሰጥተዋል። ደብረጽዮን የተሾሙበትን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህወሓት ከፌዴራል መንግስት የቀረበውን ቀጥናውን ለማተራመስ ከሱዳን መንግስት እየተባበረ ነው የሚል ክስ መሰረት የለሽ በማለት ውድቅ አድርጓል። ህወሓት ይህንን ያለው ለውጭ ጉዳይ ሚኒስቴር ምላሽ ለመስጠት ባወጣው መግለጫ ነው። ሱዳን ከኢትዮጵያ ግዛት የተነሳ ድሮን በዋና ከተማ ካርቱም የሚገኘውን ዓለም አቀፍ አየር ማረፊያ እንዳጠቃ በመግለጽ ላቀረበችው ወቀሳ ማክሰኞ ዕለት ምላሽ የሰጠው የውጭ ጉዳይ ሚኒስቴር የአገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ ነው ብሎ ነበረም። በሱዳን ጦርነት የህወሓት ቅጥረኛ ተዋጊዎችን በስፋት የመጠቀም ድርጊት መታየቱን የገለጸው መስሪያ ቤቱ የሱዳን ጦር ለእነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ብሎ ነበረም። የሱዳን ጦር ባደረገው ድጋፍ እነዚህ ኃይላት በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመሻሽቷል ብሏል። ህወሓት ለዚህ ወቀሳ በሰጠው ምላሽ ቀጥናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው በሚል የቀረበበትን ክስ እንደማይቀበል ተናግሯል። ነገር ግን የህወሓት ታጣቂዎች በሱዳን ጦርነት ለአልቡርሃን ጦር ቅጥረኛ ሆነው የመዋጋታቸው ጉዳይ አሁን ሳይሆን ከዚህ ቀደም ተደጋግሞ ሲዘገብ ነበረም። ህወሓት ለግብጽና ኤርትራ ጋር ከሆነው ከጀነራል አብደል ፋታህ አልቡርሃን ከሚመሩት የሱዳን ብሔራዊ ጦር ጋር በትብብር እንደሚሰራ በተደጋጋሚ ይነገራል። ህወሓት ኢትዮጵያን ለመክበብ ከምትፈልገው ግብጽ እና ግብጽን ከምትደግፈው ሱዳን ጋር መሰለፉ ሌላኛው የቀጠናው የኃይል አሰላለፍ መገለጫ ነው።
በኋላ ባሰብ በቀይ ባህር ጉዳይ ከኢትዮጵያ መንግስት ጋር ውጥረት ውስጥ ከገባቸው ኤርትራም ጋር እንዲሁ ጥምረት አለው። አሁን የኤርትራና የአሜሪካ የዲፕሎማሲ ግንኙነት ካልተሳካ ህወሓት ከኤርትራ ከሱዳንና ከግብጽ ጋር በመሆን በኢትዮጵያ ላይ ችግር ለመፍጠር እንቅስቃሴ ያደርጋል እየተባለ ነው። ቀደም ሲል ዓለም አቀፍ ተቋም የሆነው ኢንተርናሽናል ክራይሲስ ግሩፕ ይፋ ባደረገው ጥናታዊ ሪፖርት አሰላልፎን ከቃኘ በኋላ የሰሜን ኢትዮጵያ የጦርነት ስጋት ቀጠናዊ መልክ አድርጎ ገልጾት ነበረ። ይኸው ተቋም በዚህ ጥናታዊ ሪፖርቱ እንደ አሜሪካና መሰል ተጽዕኖ ፈጣሪ ሀገራት በፍጥነት ጣልቃ ከገቡ በኢትዮጵያና በኤርትራ መካከል ይቀሰቀሳል ተብሎ የሚሰጋው ጦርነት እንደሚቀር ጠቆም አድርጎ ነበረ። የኢትዮጵያ የህወሓትና የኤርትራን የአፍሪካ ቀንድ ፍጥጫ የአረር እምቅ ያለው ክራይሲስ ግሩፕ ግጭቱን ለመከላከል እስካሁን ከተደረገው ጥረት በላይ ተጨማሪ የዲፕሎማሲ ጥረት እንደሚያስፈልግ አሳስቧል። በኢትዮጵያ የፌዴራል መንግስት በትግራይ ክልልና በጎረቤት ሀገራት መካከል እየተባባሰ የመጣው ውጥረት የአፍሪካን ቀንድ ከ3 ዓመታት በኋላ መልሶ ወደ ደም አፋሳሽ ጦርነት ሊከት ይችላል ብሏል። ተቋሙ ቀደም ሲል ባወጣው ሪፖርት የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብለው ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን እየከበደ ነው ብሏል። የተቋሙ የአፍሪካ ፕሮግራም ዳይሬክተር የሆኑት ኦሪቲ ሙቲጋ ኢትዮጵያ ኤርትራና ትግራይን ክልል የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ ያስከፍላል ብለዋል። የሆነ ሆኖ በአሁኑ ሰዓት የህወሓትና የፌዴራል መንግስት ልዩነት የፕሪቶሪያው ስምምነትን ጥያቄ ውስጥ ከቷል። እስካሁን የክስተት ያላረጋገጠ የፌዴራል መንግስት ምላሽ ብቻ ነው። ህወሓት ስምምነቱን መጣሱን ተናግሯል። መረጃዎች እንደሚያሳዩት የፌዴራሉ መንግስት እርምጃ ለመውሰድ ዝግጅት ላይ ነው። ዝግጅቱ ወታደራዊ ጭምር ነው ተብሎ እየተነገረ ነው። ከሰሞኑ ጄቶች በትግራይ ሰማይ ላይ አንዣበዋል። ይህ አንደኛው ምልክት ነው። ህወሓት በፕሪቶሪያው ስምምነት መሰረት የተመሰረተውን የትግራይ ጊዜያዊ አስተዳደር አፍርሶ የቀድሞ ምክር ቤት መልሶ ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት መምረጡ ለጦርነቱ መፈጠር ምክንያት እንዳይሆን አስግቷል። ህወሓት በመቀለ መፈንቅለ መንግስት ሲያደርግ የፌዴራል መንግስት በዚያው በመቀለ የጀት ቅኝት አካሂዷል። በአጠቃላይ ህወሓት በዚህኛው ዞር የጦርነት ዝግጅት ድጋፍ አለው ለማለት ያስቸግራል። ወጣቶች በድፍረት እየተቃወሙት ነው። የቀድሞ የህወሓት አመራሮች እንዲሁ ወቀሳ እያሰሙ ነው። እነ ደብረጽዮን ይህን ተቃውሞ ችላ ብለው ከኤርትራ ከሱዳንና ከግብጽ ጋር ያላቸውን ግንኙነት አጠናክረዋል። አሜሪካ ህወሓትን በመቀለ እንዳሳሰበችው ሁሉ በ4 ኪሎ በአስመራና በካርቱም በአጠቃላይ በቀጠናው በአዲስ የኃይል አሰላለፍ የተናነቁት አካላት አሜሪካ አስጠንቅቃለች። የተስፋ ሰጪ ቢሆንም ውጥረቱ ከፍተኛ ነው። አዲሱ የኃይል አሰላለፍ በአፍሪካ ቀንድ ቀጠና አዲስ ውጥረት ፈጥሮ በስጋት እየተዘገበ ነው። በኢትዮጵያና በሱዳን መካከል ያለው የዲፕሎማሲ ውጥረት ከፍ ወዳለ ወታደራዊ ግጭት እንዳያመራ አስግቷል። የሱዳን የውጭ ጉዳይ ሚኒስቴር አገሪቱ ከኢትዮጵያ ጋር ለማንኛውም አይነት ቀጥተኛ ወታደራዊ ግጭት ዝግጁ መሆኗን የገለጸ ሲሆን የዛቻ የተሰነዘረው በዋና ከተማዋ ካርቱም ለተፈጸመው የድሮን ጥቃት ኢትዮጵያን ተጠያቂ ካደረጉ በኋላ ስለሆነ ጉዳዩን ከሀገር ቤት ካሉት በተለይም ከህወሓት የትግራይ ክልል ፖለቲካ ጋር በቀጥታም በተዘዋዋሪም የሚገናኝ ትንታኔ የሚሰጥበት ነው። ሱዳን ከኢትዮጵያ ግዛት የተነሳ ድሮን በዋና ከተማዋ ካርቱም የሚገኘውን ዓለም አቀፍ አየር ማረፊያ እንዳጠቃ በመግለጽ ላቀረበችው ወቀሳ ማክሰኞ ዕለት ምላሽ የሰጠው የውጭ ጉዳይ ሚኒስቴር የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ ነው ብሎ ነበረም። በሱዳን ጦርነት የህወሓት ቅጥረኛ ተዋጊዎችን በስፋት የመጠቀም ድርጊት መታየቱን የገለጸው መስሪያ ቤቱ የሱዳን ጦር ለእነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ብሎ ነበረም። ጉዳዩን አሳሳቢ የሚያደርገው ሱዳን በዋነኝነት ግብጽና ህወሓትን ይዛ በኢትዮጵያ ላይ አደጋ ልትፈጥር ትችላለች የሚለው እሳቤ ነው።